በተደጋጋሚ በቶንሲል ህመም የሚቸገሩ ህጻናት መቼ ነው በሰርጀሪ መታከም ያለባቸው? እንዴት ናችሁ? ዶክተር ማሌክ ጌትነት ነኝ፣ የህጻናት ስፔሻሊስት ሐኪም ከማዳን የህጻናት ልዩ ክሊኒክ። የቶንሲል ሰርጀሪ ወይም አዴኖ ቶንሲሌክቶሚ የምንለው በተለያየ ምክንያት ሊሰራ ይችላል። በዛሬው ቪዲዮአችን ግን በተደጋጋሚ በቶንሲል ህመም የሚቸገሩ ህጻናት መቼ ነው የቶንሲል ሰርጀሪ ሊሰራላቸው የሚገባው የሚለውን ልንገራችሁ። በመጀመሪያ የቶንሲል ህመም ተደጋጋሚ ነውና ለሰርጀሪ ሊያበቃ ይችላል የምንለው መቼ ነው? በአንድ ዓመት ውስጥ ለ7 ጊዜና ከዛ በላይ የቶንሲል ህመም ካጋጠመ ወይም ደግሞ ለ2 ተከታታይ ዓመታት በአመት ለ5 ጊዜና ከዛ በላይ የቶንሲል ህመም ካጋጠመ ወይም ደግሞ ለ3 ተከታታይ ዓመታት በአመት 3 ጊዜና ከዛ በላይ የቶንሲል ህመም ካጋጠመ የቶንሲል ህመም ተደጋጋሚ ነው ማለት አለብን። ለሰርጀሪ ግን ብቁ የሚሆኑት እነዚህ ህጻናት ከቶንሲል ህመሙ ጋር ተያይዞ የተመዘገበ ወይም ደግሞ በሐኪም ዶክመንት የተደረገ ትኩሳት ከ38.3 ዲግሪ ሴልሺየስ በላይ ካላቸው፣ የአንገት ንፍፊት እብጠት ካላቸው፣ ቶንሲላቸው ላይ ደግሞ ነጭ የሆነና መግል የሚመስል ነገር ካለ ወይም ኤግዙዴት የምንለው ካለ፣ እንዲሁም ደግሞ ከጉሮሮ ላይ ተወስዶ በተሰራ ምርመራ ስትሬፕቶኮከስ የተባለውን ባክቴሪያ እንደ ቶንሲል አምጪ ተዋሲያነት ተመዝግቦ ካገኘ እነዚህ ለቶንሲል ሰርጀሪ ኢንዲኬሽኖች ወይም ደግሞ መነሻዎች ናቸው ማለት ነው። ነገር ግን ከነዚህ ክራይቴሪያዎች ውጭ ሆኖ ተደጋጋሚ የቶንሲል ህመም ያላቸው አንዳንድ ጊዜ በሰርጀሪ መታከም ሊያስፈልጋቸው ይችላል። ከነዚህም ልጆች መካከል ከተደጋጋሚ ቶንሲል ጋር ተያይዞ የአፍ የጉሮሮና የንፍፊት ቁስለት ወይም መቆጣት በተደጋጋሚ የሚመጣ ከሆነ እነዚህም ህጻናት በሰርጀሪ ሊታከሙ ይገባቸዋል። የዛሬው ቪዲዮ ይህን ይመስል ነበረ። ለብዙዎች እንዲደርስ ላይክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ዶክተር ማሌክ ጌትነት ነበርኩኝ ከማዳን የህጻናት ልዩ ክሊኒክ።